ነው ስሜ በቃሉ ማርቆስ እባላለሁ። አላባ ሁለት ምርጫ ጣቢያ ምርጫ አስፈጻሚ ነኝ። ያለው ነገር በጣም ደስ ይላል። ሰው እዚህ አካባቢ ጥሩ ነው፣ ይመጣል፣ ካርድ እየወሰደ ነው። ያለው ነገር ጥሩ ነው። ያው የስራ ባልደረባዬ ያው ብዙ የሚያወራው ነገር ቅድም እሷ ያነሳችልኝ ነበር እና መጀመሪያ ሲጀምሩ በታብሌት ነበር የጀመራችሁ። አሁን ሲስተሙ እንትና እና ወደዚህኛው ሲስተም ስታረጉ ያለው ነገር ሲሆን መጀመሪያ በታብሌት ነበር። ያው የኛው ኔትወርክም የሚሰራበት ኤሪያው ኔትወርክ ይሰራል በጣም ሲስቴሙ ላይ ችግር ስላለበት ታብሌቱ ላይ ችግር አለ። አፕዴት ችግር ይባላል፣ ሲስቴም ችግር ይባላል። እንደዛ ነው ችግሮች ነበሩ። እሱን ችግሮች ደግሞ አሁን ሰው ሲመዘገብ ሬጂስተር ስናደርግ እድሜ ይቀንሳል። እንደዛ ነው ችግሮች ነበሩት ታብሌቱ። በዛ ኬዝ ያው ኢሚዲየትሊ እርምጃ ተወስዶ ወደ ማኑዋል ተቀየረ። በማኑዋል ጀምረናል። እስካሁን ያለው የምርጫ ሁኔታው በጣም ጥሩ ነው። እዚህ አካባቢ አካባቢው ማለት ነው። ህብረተሰቡ እየመጣ ነው። ህብረተሰቡ ጥሩ ነው፣ እየመጣ ነው። ጥሩ ያስተባብራሉ ሊቀመንበሮች። እናመሰግናለን። ስሜ በላይነህ ሳሙኤል ይባላል። ያለሁት አላባ ቁሊቶ ከተማ የእድገት ትምህርት ቤት እና ያለነው ምርጫ ጣቢያ ደግሞ አላባ ቁጥር 2 ያለው ነገር በጣም ጥሩ እየሄደ ነው። ከጀመርነው እስካሁን ጥሩ እየሄደ ነው። በጣም መቼ ጀመራችሁ? ከጀመረን 1 ሳምንት መጀመሪያ በታብሌት ነበር። ታብሌቱ አልሰራ ስላል ወደ ማኑዋል ቀይረን ከማኑዋል ጀመርነው። ከዛሬ 3 ቀን ማለት ነው። ታብሌቱ ምን ነው አልሰራም? ታብሌቱ ሲስተም አልሰራም። እኛ ብቻ ሳይሆን ሁሉ ጋር ነው። እንዴት ነው የህብረተሰቡ ምርጫው ተሳትፎ ምን ይመስላል? ኧረ በጣም ደስ ይላል። በጣም አሪፍ ነው። እስካሁን ምን ያክል መዘገባል? እስካሁን ወደ 300 ይደርሳል። ምን ችግሮች አሉባቸው? ምን አጋጠማችሁ እስካሁን ባለው ሂደት? እስካሁን ባለን ሰላም ነው። ምንም ያጋጠመን ነገር የለም። ከዛ በኋላ ያለው ፈተና ነው። በቀን ስንት ሰው ታስተናግዳለህ? በቀን ቢያንስ 100 ከዛ በላይ። እናመሰግናለን። አየለ እሸቱ እባላለሁ። የዞን ትምህርት መምሪያ ባለሙያ ነኝ። ዛሬ በአላባ ከተማ መንደር 16 እና 19 ምርጫ ጣቢያ ለምዝገባ ወረፋ ይዘን ያገኛችሁ። ምን ይመስላል የምርጫ ምዝገባ ሂደቱ? የምርጫ ምዝገባ ሂደቱ እንግዲህ ያው በሚዲያ በተለያየ እንትን ላይ እንሰማለን። ወቅቱም ስለሆነ ቀኑን እየጠበቅን ነበር። ትናንት ጀምሯል ኦፊሻሊ። በዛ መሰረት እኛ ደግሞ ከነገ በኋላ ስራም ላይ ስለምናሳልፍ ዛሬ እረፍት ቀናችንም ስለሆነ ሁሉም ሰው ኢንፎርሜሽን አለው። በዛ መሰረት ምዝገባ ለማካሄድ እዚህ ጣቢያ ላይ ተገኝተን ከአሁን በፊት የተሳተፉበት የምርጫ ምዝገባ ሂደት ምን ይመስል ነበር? ዛሬስ ምን የተለየ ነገር አለው? እኔ እንደኛ ከተማ ተጨባጭ ሁኔታ 2-3 ምርጫ አካሂደናል። የተለየ ነገር የገጠመኝ የለም ማለት ያሁኑም ቀደም ሲል የነበረው ምርጫ እንደዚሁ የተዘጋጀ ሳይት ላይ በሰዓት ተገኝተን ጥሩ መስተንግዶ እየተደረገ ገብተን ካርዳችንን ይዘን እንወጣለን። ቀኑ ሲደርስ ደግሞ የምንፈልገውን ምርጫ አካሂደን እንወጣለን እና ጥሩ ነው። ዝግጅቱ ደስ የሚል ነው። የሚያጋጥሙ ችግሮች አሉ? ምንም የሚያጋጥሙ ችግሮች አሉ ብላችሁ ይችላል? ምናልባት የኢንፎርሜሽን ጋፕ ከሌለ በስተቀር ምዝገባ ላይ ምንም ነገር ያጋጥማል ብዬ አልገምትም። ምክንያቱም ቆይቷል ቅስቀሳ መደረግ ከተጀመረ። ሚዲያውም በቀበሌም በስብሰባም በመስሪያ ቤትም ኢንፎርሜሽን ይሰጣል። የእርሻ ወቅት አይደለም አሁን ገበሬ እንደዚህ ነው ብለህ እንዳትል። ዙሪያ ላይ በአካባቢያችን ደግሞ ዙሪያ ላይ ያሉ ቀበሌዎች አሉ፣ መንደሮች አሉ በግብርና የሚተዳደሩ ቢሆንም ሁሉም ሰው አዌር ነው ብዬ ገምታለሁና ምዝገባ ላይ ምንም ችግር ያጋጥመናል ብዬ አልገምትም። እንደምታየው ሴፍ የሆነ ቦታ ነው። በጥሩ መንገድ ምዝገባ ይካሄዳል። እና የፖለቲካ ፓርቲዎች የራሳቸውን ሀሳብ ያንጸባረቁ ይገኛሉና እሱን ነገር ይከታተላሉ። እዛ ላይ ያለው ምልከታ ምን ይመስላል? እከታተላለሁ። በቴሌቪዥን የሚካሄደውን ፕሮግራም እከታተላለሁ። ፓርቲዎች የራሳቸውን ፖሊሲና ፕሮግራም ሲያስተዋውቁ የተወሰነው ፕሮግራም ተከታትያለሁ እና በጣም ጥሩ ነገር ነው። ምክንያቱም ዝም ብለህ ለምርጫ ስትመጣ ምን ይመስላል የሚለውን ነገር ሳትገነዘብ መምረጥ የለብህም። ስለዚህ ተፎካካሪ ነን የሚሉ ፓርቲዎች ምን ፖሊሲ እንዳላቸው በጤና፣ በትምህርት፣ በግብርና በመሳሰሉ ነገሮች ላይ
ምን ፖሊሲ ይዘው ቀርበው ለዚህ ህዝብ ምን አይነት አማራጭ ይዘው ቀርበው ምረጡን የሚሉ እንደሆነ በደንብ አንደርስታለን በደንብ ጥሩ እውቀት አግኝተን ከዚያ ለዚህ ህዝብ ለኛ የተሻለ ነው ለወደፊት እስከ ቀጣዩ ምርጫ ጊዜ ድረስ ህብረተሰቡ የሚፈልገው ነገር ሊያደርግ ይችላል የሚለውን ነገር ለማገናዘብ ለመለየት ይሄንን በደንብ ተከታትለን እየተገነዘብን ነው። እናመሰግናለን። እስኪ ስሞትን ያስተዋውቁን። ስሜ መምህር አስፋው ጨርፎ እባላለሁ። እሺ የት አካባቢ ነው አሁን የሚገኘው? ይሄ አላባ ከተማ አስተዳደርና አላባ ዞን የሚደረጉ የምርጫ የመራጮች ምዝገባ እየተካሄደ ነው። ዛሬ እኛም መራጮች በመሆናችን ለምዝገባ መተን እዚህ ሰልፍ ላይ ነው ያገኛችሁ። በጣም ጥሩ። እና ሰልፍ ላይ ቁጭ ብለን ተራችን እየጠበቅን ነው። ካርድ ለመውሰድ ያለው ዝግጅት ምን ይመስላል? እጅግ በጣም እንግዲህ ተመልከት፣ የሰውን ፍላጎትና ስሜት አሁን በምርጫ ስርዓት የደረስንበትን ሁኔታ ስትመለከት ሰው አሁን ኮንሸስ ነው። በየ4 ዓመት በየ6 ዓመት ምርጫ ማካሄድ ህዝቡ ለሚመራቸው መሪዎች ስልጣን ለመስጠት ያለው ፍላጎትና ስሜት በጣም ደስ የሚል ነው። ስለዚህ እግዚአብሔር ይመስገን ይህን ያህል ደረጃ ደርሰን መሪዎቻችንን ለመምረጥ በአሁኑ ሰዓት በደረሰን ቻንስ መሰረት ህዝቡን በንቃት ተከታትሎ እንግዲህ ተመልካች ትላንትም እንደዚሁ ነበር። የተሟላ ህዝብ ነው። ዛሬም እንደምትመለከተው የተሟላ ህዝብ ነው። ስለዚህ ህዝቡ ለምርጫው ያለው ስሜት የራሱን መሪ ለመወከልና ለመሾም ያለው ፍላጎት ከፍተኛ መሆኑን ታያለ። ሁለተኛ በፖለቲካ ስርዓቱ ውስጥ የፖለቲካ መሪዎችን ለማምጣት የሚቻለው በምርጫ ብቻ እንደሆነ በደንብ ለይቶ በራሱ በምርጫ ስልጣን ለመስጠት ያለው ፍላጎትና ጉጉቱ በጣም ጥሩ ነው ብዬ ነው የማስበው። ለስንተኛ ጊዜ ነው ሲመርጡ? እኔ ባለፈው ጊዜ አንድ ዙር መርጠናል በዚህ ስርዓት ውስጥ። አሁን ሁለተኛ ዙር ምርጫ በየ4 ዓመቱ እንመርጣለን። እንግዲህ እኛ በየ5 ዓመቱ በየዓመቱ ምርጫ ሲደርስ ኦልሞስት አልፈን አናውቅም። እንመርጣለን፣ እንመረጣለን። ምን ለየት ያለ ነገር እንትን ያለው በዚህ እኔ አሁን በጣም ደስ ያለኝ ነገር ምን እንደሆነ ታውቃለህ? የህዝቡ ስሜት ነው። አሁን በጣም ደስ ያለኝ የህዝቡ ስሜት፣ የህዝቡ ፈቃደኝነት፣ ለመምረጥ ያለው ስሜት እንደዚህ ተራ ጠብቆ ትዕግስት ይዞ ታግሶ ይሄንን ተራ ጠብቆ ለመምረጥ ያለው ጉጉት በጣም ደስ የሚል። ትላንትናና ከዛሬ አሁን ባለበት ሁኔታ እናንተ በዚህ ቦታ ላይ እኔን ኢንተርቪው ታደርጉ ብዙ ሰው እዛ እየጮኸ ነው ስትመለከቱ አይደለ? ድምጹም ይሰማል። ይሄ በጣም ትልቅ እድገት አይደል? ይሄ በጣም ትልቅ እድገት ነው። ሰው ዕውቀቱ፣ ሰው ፍላጎቱ፣ ሰው ስልጣን በምርጫ ብቻ እንደሚገኝ ስለተረዳና ስላወቀ በምርጫ ባለስልጣን ወክላለሁ ብሎ መምጣት በፈቃደኝነት ትልቅ ነገር ነው እኮ፣ ትልቅ ነገር ነው። ይሄ ነው የሚፈለገው ከመንግስት፣ ይሄ ነው የሚፈለገው ከህዝብ ከኮሚኒቲው እና ይሄ በጣም ለየት የሚያደርግ ነው። የምርጫ ክርክሮችን ታያላችሁ? እንደው እዛ ላይ ምን ሐሳብ አለው? እኔ አሁን በአሁኑ ሰዓት ፓርቲዎች በተቻለ መጠን በህዝብ ዘንድ ራሳቸውን ተቀባይ ለማድረግ የሚያደርጉት ጥረት ጥሩ ነው፣ ተወዳጅነት ነው። ምክንያቱም እኛ ሀገር ታዳጊ ሀገር ነው። ገና የፖለቲካ ስርዓቱ በጣም አድጎ ጎልቶ የሚታይበት አይደለም። በትምህርት ላይ ያለንን ገብቷል። ይሄን ስርዓት ለማዳበር ይሄን የፖለቲካ ተሳትፎ ለማዳበር ፓርቲዎች ከስጋት ወጥተው ከገዢው ፓርቲ ጋር እኩል ተፎካክረው ተወዳድረው እንደዚህ አይነት ነገር ለማድረግ መቻላቸው በራሱ ትልቅ ድል ነው። ስለዚህ በህዝብ ውስጥ የተሰራው ስራም ጥሩ ነው። ሁለተኛ ዜጎችም የራሳቸውን ፓርቲ አደራጅተው ለስልጣን ይሄ ህዝብ ያበቃኛል ብሎ ገምተው ክርክር የተሻለ ፕሮግራም ይዘው መጥተው ክርክር ማድረጋቸው በጣም ተገቢ ነው። ይሄ ማደግ ያለበት ነገር ነው። ወደፊትም ስልጣን በዚህ በኩል እንደሚገኝ ህዝብን በማሳመን በጉልበት አይደለም፣ በብረት አይደለም፣ ህዝብን ኮንቪንስ በማድረግ ስልጣን ማግኘት እንደሚቻል መለየትና ማወቅ በራሱ ትልቅ ነገር ነው። በዚህ ዳይሬክሽን ሰላማዊ ጥረት ማድረግ የሚወደድና የሚፈለግ ነው። የእድገትን ምልክት ነው ብዬ ነው የማስበው። አመሰግናለሁ።